እንደ ፈረንጆቹ አቆጣጠር በ1982 የትሬዠር ሃንት የተባለ እጅግ ሚስጥራዊ መጽሐፍ በሀገር አሜሪካ ታትሞ ነበር። ይህ መጽሐፍ 12 ስዕሎችና 12 ጥቅሶችን ብቻ የያዘ ሲሆን ታዲያ ይህ መጽሐፍ እጅግ እንግዳና ሚስጥራዊ ሆኖ የቀረው የመጽሐፍ በያዘው 12 ስዕሎችና ጥቅሶች ውስጥ የተደበቀ ሀብት እንዳለና ማንኛውም ስዕሎቹንና ጥቅሶቹን መፍታት የቻለ ሰው አሜሪካ ውስጥ በ12 የተለያየ ቦታ እና ስቴት የተደበቀ ሀብት እንደሚያገኝ የሚናገር ነበር። መጽሐፉን በጥንቃቄና በድብቅ ኮድ የተጻፈ ሲሆን የተወሰኑ ሰዎች መጽሐፉን በጥንቃቄ ካነበቡና ኮዶቹን ከፈቱ በኋላ ሁለት የተለያዩ ቦታ ላይ የተደበቁ ብዙ ሀብት ሊያገኙ ችለዋል። የመጀመሪያው ሀብት በቺካጎ በ1984 የተገኘ ሲሆን ሁለተኛው ደግሞ በክሊቭላንድ ስቴት በ2004 ሊገኝ ችሏል። የተቀሩት አስሮቹ ግን እስከዛሬ ድረስ ሊገኙ አልቻሉም። በቅጽል ስሙ ዘበዘር ተብሎ የሚጠራ አንድ የሩሲያ የሬዲዮ ስቴሽን አለ። ይህ የሬዲዮ ጣቢያ በየደቂቃው ተመሳሳይ የሆነ እንግዳ ድምጽ በዚህ ሬዲዮ ውስጥ የሚሰማ ሲሆን ከ1982 ጀምሮ ለ24 ሰዓታት ሳይቋረጥ አክቲቭ የሆነ ሚስጥራዊ የሬዲዮ ጣቢያ ነው። ይህ የሬዲዮ ጣቢያ ለምን ዓላማ እንደተከፈተና ማን ስርጭቱን እንደሚያስተላልፍ ፈጽሞ የሚታወቅ ነገር የለም። በዚህም የተነሳ እጅግ ሚስጥራዊ ሆኖ ሊቀር ችሏል። በዚህ ሬዲዮ ጣቢያ ላይ የተለያዩ ምልከታዎች ቢነሱም ከሁሉም እውነት ነው ተብሎ የሚታመነው ግን ሚስጥራዊ ለሆነ ውትድርና ዓላማ የሚተላለፍ ነው የሚል ነው። ሆኖም ግን ይህንን ሐሳብ የሚያነሱትም ቢሆን ምንም አይነት ተጨባጭ ማስረጃ ማቅረብ አልቻሉም። ከዚህ እጅግ እንግዳ ከሆነ የሬዲዮ ስርጭት ድምጽ ጀርባ ሰዎች ሲያወሩ ቢሰማም እነማን እንደሆኑ ግን በፍጹም የሚታወቅ ነገር የለም። አንድን የሬዲዮ ጣቢያ ሲግናል ለማስተላለፍ እጅግ የበዛ ኃይል፣ ገንዘብና ጥረትን የሚፈልግ ነገር ነው። ሆኖም ግን ይህንን እጅግ እንግዳ የሆነ የሬዲዮ ጣቢያ ከ30 ዓመታት በላይ ለሰከንድ እንኳን ሳይቋረጥ ሲግናል ሲያስተላልፍ የቆየ ሲሆን ይህ ደግሞ ከፍተኛ የሆነ ኃይል፣ ገንዘብና ብዙ መሳሪያዎችን የሚጠይቅ ነገር ነው። በመሆኑም ይህ ሚስጥራዊ የሬዲዮ ጣቢያ ሳይቋረጥ ለ30 ዓመታት እንዲቆይ የተደረገበት እጅግ ሚስጥራዊ ዓላማ ከጀርባ ሊኖር እንደሚችል ብዙዎች ግምትን ቢያስቀምጡም ከግምት በዘለለ አንዳችም ነገር ባለመገኘቱ እውነታው እንቆቅልሽ ሆኖ ቀርቷል። ዘ ቮይኒሽ ማኑስክሪፕት በ15ኛው ክፍለ ዘመን አካባቢ እንደተጻፈ የሚታመን ሲሆን በ1912 እንደ ፈረንጆቹ አቆጣጠር ዋልፍሬድ ማይክል ቮይኒሽ የተባለ ሰው ይህንን መጽሐፍ ከአንድ መደበኛ መጽሐፍ ሻጭ ይገዛል። ይህ ጥንታዊ ዕደ ክታብ 240 የሚሆኑ ገጾች ያሉት ሲሆን ታዲያ ይህንን መጽሐፍ በጣም ሚስጥራዊና እንቆቅልሽ የሚያደርገው ዓለማችን ላይ በማይታወቅ እንግዳ በሆነ ቋንቋ መጽሐፉ ነው። የብዙ ሀገር ሊቃውንት፣ ተርጓሚዎች፣ ምሁራንና ሳይንቲስቶች ሳይቀር ይህ መጽሐፍ ስለምን እንደሚያወራ ለመፍታት ቢሞክሩም እስከዛሬ ድረስ ግን አንድም ሰው ፈጽሞ ሊረዳውና ሊፈታው አልቻለም። በተጨማሪም በዚህ መጽሐፍ ውስጥ የተሳሉት እጽዋት ዓለማችን ላይ ፈጽሞ አለመኖራቸው ሳይንቲስቶችን በእጅጉ ግራ አጋብቷል። መጽሐፉን በጥልቀት አየን የሚሉትም አጥኚዎች መጽሐፉ ውስጥ የተጻፉት ሌተሮች ተደጋጋሚ መሆናቸውና መጽሐፉ በተመሳሳይና በተደጋገሙ ቃላቶች መጻፉ ነገሩን ይበልጥ እንዳወሳሰበባቸው ይናገራሉ። ሆኖም ብዙዎች መጽሐፉን የማይረባ ብለው ቢፈርጁትም ነገር ግን ማንም የማይመልሰው አንድ ጥያቄ በሁሉም አእምሮ ውስጥ ያቃጭላል። ለማይረባና ምንም ጥቅምና መልእክት ለሌለው ዓላማ ለምን 240 ገጽ የሚሆን እጅግ አስገራሚ ዝርዝር ጽሑፍና ጠንቅቀው የተሳሉ አስገራሚ ስዕሎችን እንዴት ከመሬት ተነስቶ የሰው ልጅ ሊጽፍና ሊስል ይችላል? አሜሪካ በዓለማችን ላይ ካሉ ሀያላን ሀገራት ቀዳሚዋና ዋነኛዋ ናት። ባላት እጅግ የሰለጠነ ወታደራዊ አቅምና በተደራጀ የጦር መሳሪያ ቁጥር 1 የሆነችው አሜሪካ ከ5244 በላይ ኒውክሌር ቦምቦች አሏት። ሆኖም ግን በቅርብ ጊዜ የአሜሪካ መንግስት ለብዙ ዓመታት ደብቆ የያዘውን አንድ ሚስጥር በአደባባይ ሊያወጣ ተገዷል። አሜሪካ ካላት 5244 የኒውክሌር ቦምቦች መካከል 6 የሚያክሉ የኒውክሌር ቦምቦች ደብዛቸው የጠፋ ሲሆን ማን እንደወሰዳቸውና እነዚህ ቦምቦች በማን እጅ እንደገቡ በፍጹም የሚታወቅ ነገር የለም። ይህ ደግሞ ለዓለማችን ሕዝብ እጅግ አስፈሪ ዜና ነው። ዓለማችን ላይ ያለ የትኛውንም ሕይወት ለማጥፋት 100 ኒውክሌር ቦምብ ብቻ በቂ ነው። ታዲያ እነዚህ 6 ቦምቦች በዓለማችን ላይ የሚፈጥሩትን አደጋ ማሰብ ከባድ አይሆንም። ሆኖም የአሜሪካ መንግስትን የእነዚህን ቦምቦች መጥፋት ሩሲያን ተጠያቂ ብታደርግም እነዚህ 6 ቦምቦች የት እንደገቡም ሆነ ማን እጅ ላይ እንዳሉ እስከ ዛሬዋ ቀን ድረስ ሚስጥር ሆኖ ቀርቷል።